በዛሬ ቪዲዮ ደግሞ ሞኔታይዝድ ሊሆን የሚችልና ገንዘብ ልትሰሩበት የምትችሉት ዩቲዩብ ቻናል እንዴት አድርገን እንከፍታለን የሚለውን የምናየው ይሆናል ማለት ነው። ይህ ቪዲዮ እስከ መጨረሻው ይከታተሉት። አሁን ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ የሚያስፈልገን ጉግል አካውንት ነው። ጉግል አካውንት ደግሞ እንዴት እንደምንከፍት እናያለን። ክሮም ላይ ከገባችሁ በኋላ እችኛዋን ምልክት አንዴ ትጫናላችሁ። ከዛ ሳይን ኢን ቱ ክሮም የሚለውን ትጫኑና እዚህ ጋር ፈርስት ኔም ይለኛል። ፈርስት ኔም አስገባለሁ። በማን ልክፈተው? እስኪ ዝም ብዬ አበበ ብዬ ልክፈት። ስለ ስሙ አልተጨነኩም፣ ዝም ብዬ ለማሳየት ያክል ስለሆነ እንደዚህ ከፍታለሁ ማለት ነው። ከዛ ፈርስት ኔም እና ላስት ኔም ከጻፍኩለት በኋላ ኔክስት ላለው ኔክስት ስልለት እንግዲህ መንዝ ይጠይቀኛል፣ ዴይ ይር ምናምን ይጠይቀኛል። እዚህ ጋር እሞላለሁ ማለት ነው። እዚህ ጋር ዓመተ ምህረቱን 2001 ላድርገው። ከዛ ጄንደር ይጠይቀኛል፣ ሜል። ከዛ ኔክስት ላለው ማለት ነው። እንደዚህ ራሱ ያስመርጠኛል። አይ አልፈልግም ብዬ ከእንትን ካልኩ ደግሞ እዚህ ጋር እችን እጫንና የራሴን ያስገባለሁ ማለት ነው። የላኛውን ልውሰደው፣ እሱ ይሁንልኝ ኢሜል ያልኩት፣ ኔክስት ላለው ማለት ነው። ከዛ እዚህ ጋር ስትሮንግ የሆነ ፓስወርድ ማስገባት ይኖርብናል። ሌተር እና አንዳንድ ካራክተሮችን መጨመር ይኖርብናል ከቁጥር ውጭ ማለት ነው። ፓስወርድ ዝም ብዬ ላስገባለት ማለት ነው። እንዲህ ካስገባሁለት በኋላ እዚህ ጋር ያንኑ ፓስወርድ ደግመዋለሁ ማለት ነው። ከዛ ኔክስት እለዋለሁ ማለት ነው። እዚህ ጋር ቁጥር አስገባ ነው የሚለኝ። ቁጥሬን ካስገባ በኋላ ኔክስት እላለሁ። ጨረስኩ ማለት ነው። ከዛ ወደ ዩቲዩብ ከገባም በኋላ እዚች ጋር እንደ እንጫናትና ክሬት አካውንት የሚል አለ። እሱን ነው የምንጫነው ማለት ነው። ይኸውና ክሬት ቻናል የሚል አለ። እሱን እንጫናለን። ከዛ እዚህ ጋር ኔም እና እዚህኛው ጋር ደግሞ ሃንድል ይላል። ሃንድል ማለት ልክ እንደ ቴሌግራም ላይ እንዳለው ዩዘር ኔም ማለት ነው። ቻናላችሁ በጣም ቀላል የሆነ ስም ቢኖረው አሪፍ ነው፣ ለመያዝ እንዲመች ማለት ነው። እዚህ ጋር ዝም ብዬ ዴቫ ኢንፎ ብዬ ልጻፈው እና በቀላሉ ደግሞ ዴቫ የሚል ካልተያዘ ይሄ ሃንድል ተጠቀመዋለሁ ማለት ነው። መያዙ ግድ ነው። ይሄኛው አልተያዘም፣ ይሄንን ሃንድል አስገብቻለሁ ማለት ነው። ከዛ ክሬት ቻናል ነው የምንለው ማለት ነው። ኦልሬዲ ቻናላችን ተከፍቷል ማለት ነው። ዴቫ ኢንፎ የሚል ቻናል ከፍቻለሁ። ከዚህ በኋላ ደግሞ የምንሞላቸው ሴቲንጎች ይኖራሉ ማለት ነው። በቀላሉ ለማስረዳት ያክል እዚህ ጋር እንጫናለን። ከዛ እዚህ ዩቲዩብ ስቱዲዮ ውስጥ እንገባለን። ዩቲዩብ ስቱዲዮ ውስጥ ከገባሁኝ በኋላ እዚህ ጋር ሴቲንግ የሚል አለ። እሱን አንድ ይጫናለሁ ማለት ነው። ዩቲዩብ ስቱዲዮ የሚለውን ከተጫንኩት በኋላ ሴቲንጉን እጫንና ልክ እንደዚህ ሲመጣልኝ እዚህ ሁለተኛው ላይ ቻናል የሚለው ላይ ገብቼ እዚህ ጋር ኪወርዶችን አስገባለሁ። የኔን ቻናል የሚገልጹ የምሰራው ስለ ኢንፎርሜሽን ስለ ቴክኖሎጂ ከሆነ እዚህ ጋር አንዳንድ እንትኖችን ማስገባት እችላለሁ ማለት ነው። ለምሳሌ ስለ ቴክኖሎጂ ነገር ከሆነ ቴክ ብዬ ጽፋለሁ፣ ኢንተር። ከዛ ኢንፎ ብዬ ጽፋለሁ፣ ኢንተር። ኤአይ ብዬ ጽፋለሁ፣ አርቲፊሻል ኢንተለጀንስ። እነኚህ የመሳሰሉት ኪወርዳችን እናስገባለን ማለት ነው። ከዛ እዚህ ጋር ካንትሪ የሚል አለ። ካንትሪ ስናስገባ ያው ኢትዮጵያን አንጠቀምም። ለምን? ኢትዮጵያ ፓርትነርሺፕ ስላልሆነች ከኢትዮጵያ ውጪ እንደ ኬንያ፣ ዩናይትድ ኪንግደም፣ ሌላም መጠቀም እንችላለን። ለአሁኑ እኛ ምን እናደርገዋለን? ዩናይትድ ኪንግደም ላይ እናደርገዋለን። ከዛ በመቀጠል እንግዲህ አድቫንስድ ሴቲንግን እንዘልና እዚህኛው ጋር ፊውቸር ኢሊጂቢሊቲ የሚለው ውስጥ እንገባለን ማለት ነው። እዚህ ጋር ስታንዳርድ ፊውቸር የሚለው ኢኔብል ሆኖልናል። ይሄኛውን አሁን ኢኔብል እናደርገዋለን። ከዛ በመቀጠል ደግሞ ከጊዜ በኋላ ደግሞ ይሄ ራሱ ኢኔብል ማድረግ እንችላለን ማለት ነው። ለአሁን ሁለተኛውን ኢኔብል እናደርገዋለን ማለት ነው። ወሳኙ እዚህ ጋር ነው። ቬሪፊኬሽን ያው በስልካችሁ ቬሪፋይ ለማድረግ ነው። ከዛ በመቀጠል እዚህ ጋር ቁጥር ነው የምናስገባው። ቁጥራችንን ካስገባን በኋላ ምንድነው የምናደርገው? ኔክስት እንላለን። ከዛ ያቺ ኤሊጂቢሊቲዋ ሁለተኛዋ ትበራልናለች ማለት ነው። እዚህ ጋር አሁን እኔ የምጠቀምበት ቁጥር ስለሌለ ነው። እነኚህ ሴቲንጎች በማስተካከል ዩቲዩብ ላይ ገንዘብ ሊሰራ የሚችል ዩቲዩብ ቻናል ክሬት ማድረግ ትችላላችሁ ማለት ነው። እዚህ ጋር ቁጥራችሁን አስገብታችሁ ከጨረሳችሁ በኋላ እዚህ ጋር እንመጣና እችኛዋም ኢሊጂብል የምትለዋ ራይት ትሆናለች ማለት ነው። ልክ እንደዚህ። ከዛ ወዲህ ሴፍ ነው የምንለው ማለት ነው። በቀጣይ ደግሞ ዩቲዩባችንን ባነር እንዴት እንሰራለታለን፣ እንዴት
ፕሮፋይል እንትን እንላለን የሚለውን ማለት ነው። የሚከብዳችሁ ነገር ካለ ኮመንት ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ እንደዚህ ያሉ ቪዲዮ እንዲደርሷችሁ ይሄን ቻናል ሰብስክራይብ ማድረግ እንዳይረሱ ማለት ነው። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።